ለምን አይነግረኝም? ድምፅ አውጥቶ ባፉ ወደድኩሽ አይልም? ዛሬም እዛው ቆማ ተጠብቀዋለች። ይመጣል አይቀርም፣ መስመር ታያለች። ሁልጊዜ እየመጣ ሁልጊዜ እያየችው ቀን በቀን ሲገፋ በጣም ወደደችው። አናግሯት አያውቅም፣ ድምፁንም አታውቀው። ተሳስቶ እንኳን ላንዴ አፉንም አይከፍተው። ሳያያት አይውልም፣ እሱም ግን ወዷታል። የሚገዛው ባይኖርም ዝም ብሎ ይገዛታል። አንድ ጊዜ ሳሙና፣ አንድ ጊዜ ኦሞ ጠቁሞ ይገዛታል ከበሩ ዳር ቆሞ። በጣም ሰልችቷታል እሱን መጠበቁ። ወይ በቅጡ አላወሩ ወይ አልተዋወቁ። ልፈትነው ብላ እሱ እንደሚወዳት ከሌላ ጋር አይቶ ቀንቶ እንዲያናግራት ከወንድ ጋር ሆና ሱቋ ጠበቀችው። ወደ እሷ ሲጠጋ ፊቱ ሲለዋወጥ ከሩቅ ላይ አየችው። ከሌላ ጋር ሲያት በጣሙን ተከፋ። ከዛ ቀን በኋላ ሳታገኘው ጠፋ። ከሳምንት በኋላ ስለሱ ጠየቀች። ያ ልጅ እኮ ጠፋ፣ በእናትህ የት ሄዶ ነው አለች። አልሰማሽም? ያ ልጅ እኮ ሞቷል። በሲማጎ ገመድ ራሱን አጥፍቷል። የሚወዳትን ልጅ ከሌላ ጋር አይቶ ሞቱን አፋጠነ ራሱን አጥፍቶ ስትል የነበረ ለምን አይነግረኝም? ድምፅ አውጥቶ ባፉ ወደድኩሽ አይልም? እውነቱን ስታቀው ስሜቷ ተነካ። ያ የምትወደው ልጅ ዱዳ ነበር ለካ።